ተግባራት ለማንሳት ያህል በተለይ በባህል ዘርፍ የንባብ ሳምንት ንባብን ባህሉ እንዲያደርግ ህዝቡ በተለይ ወጣቱ የንባብ ሳምንት በሁለት ከተሞች በአርባ ምንጭ ከተማና በከራት ከተሞች ለማድረግ ችለናል። ይሄን የንባብ ሳምንት ከክልሉ ትምህርት ቢሮ በተዋረድ ታች ዞንና ከተማ አስተዳደር አካባቢ ካሉ ትምህርት መምሪያዎች ጋር እንደዚሁ ከአርባ ምንጭ ዩኒቨርሲቲ ጋር እና ከፌደራል የቤተ መዛግብት ጋር በጋራ በመሆን ነው ይሄን መድረክ ያካሄድ ነውና በሁለቱ ከተሞች የንባብ ሳምንት እና የመጽሐፍት ልገሳ ስራዎችን ማከናወን ችለናል። ክልላችን የብዝሃ ማንነት ባለቤት ነው። ከ32 በላይ ማንነቶች ያሉበት ክልል ነውና በዚህ ልክ ያንዳንዱ ብሔር የራሱ ክብረ በዓል አለውና ክብረ በዓላትን በተደራጀ ሁኔታ በተደራጀ መልኩ የማስተዋወቅ የማልማትና የማክበር ስራዎችን ባለፉት 6 ወራቶች መስራት ችለናል። ሌላው እንደዚሁ ከባለድርሻ አካላት ጋር የሰራናቸው ስራዎች አንዱ የወላይታ የዘመን መለወጫን በዩኔስኮ በማይዳሰሱ ቅርሶች እንዲመዘገብ ከማድረግ አኳያም የተሰሩ ስራዎች አሉ። ባህልና ስፖርት ቢሮ ከክልሉ ቱሪዝም ከቅርስ ጥበቃ ባለስልጣንና ሌሎች ከሚመለከታቸው ከሶዶ ዩኒቨርሲቲ ጋር በመሆን ይሄ ስራ ተሰርቶ ይሄ ትልቅ እሴት ነው ለክልላችን የሆነው። በማይዳሰሱ ቅርሶች ውስጥ በትልቅነቱ ከተመዘገቡ ሀገራችን ቅርሶች ውስጥ አንዱ የወላይታ የዘመን መለወጫ ግፋታ ነውና ይሄን ባለፉት 6 ወራት ውስጥ ፈጸምነው አንድ ተግባር ነው። በዚሁ በተመሳሳይ የጋሞ ድቡሻ የሀገር በቀል የእርቅ ስነ ስርዓት አለ። እሱንም ወደ ጥናቶችን ለማጥናት እና በዩኔስኮ የቅርስ በማይዳሰስ ቅርስነት ለማስመዝገብ ጥናቶች አርቀው ጥበቃ ባለስልጣን ሳሚት ያደረግንበት እንደዚሁ የቅርሱ በዩኔስኮ እንዲመዘገብ የወረፋ የጠበቅን ያለበት ሂደት ነው ያለው። የጋርዱላ ህዝቦች የፊላ ፌስቲቫል የፊላ ባህላዊ ሙዚቃ መሳሪያ አለና እሱንም እንደዚሁ ማጥናት የመሰነድ የማስተዋወቅ ስራዎችን ለመስራት የጀማመርናቸው የመረጃ የማሰባሰብ እና ጥናቱን የመጀመር ስራዎችን ኦልሬዲ መረጃ የማሰባሰብ ስራዎች ተሰርተው አሁን ጥናቱ በሂደት ላይ ያለበት ሁኔታ አለው። ባስኬት አሪና የኮንሶ ብሔረሰብ ባህል ታሪክ ጥናት ተደርጓል። በእነዚህ በሶስቱ ማህበረሰቦች ተተችቷልም። የህትመት ስራ ነው የሚቀረን። ስነድና የህትመት ስራዎች ናቸው የሚቀሩና ይሄን ባለፉት 6 ወራት ከሰራናቸው ስራዎች አንዱ ነው። እንደዚሁ የባነና የቦዲ ብሔረሰብ ሰዋስው ዝግጅት ስራዎችን ያጠናቀቅንበት ሁኔታ አለው። በሌላ በኩል ደግሞ የመጥፋት አደጋ የተጋረጠባቸው የሀገር በቀል እውቀቶች እንዳይጠፉና እንዳይደበዙ የማድረግ በተለይ አሁን ከዚህ ከዘመናዊነት ጋር ተያይዞ ሀገር በቀል እሴቶቻችን በጣም የመደብዘብ አዝማሚያ ስላለባቸው እነሱን እንዳይደበዝዙና እንዳይጠፉ እንግዲህ በስልጣን ከተሰጡን ተግባራቶች አንዱ ነውና እሱንም የመስራት ስራዎች እየሰራን ነው ያለነው። እንደዚህ በዚህ በደቡብ ኦሞ ውስጥ የመጥፋት አደጋ የተጋረጠባቸው ቋንቋዎችም አሉ። እነሱ ቋንቋዎችን እንደዚሁ የማጥናት የመሰነድ ስራዎችን እንዳይጠፉ የመከላከል ስራዎችን እየሰራን ነው ያለውና ይሄ እንዳጠቃላይ ከባህል ዘርፍ ከሰራናቸው ባለፉት 6 ወር ከሰራናቸው ዋና ዋና ተግባራቶች ናቸው። በስፖርት ዘርፍ በአብዛኛው በታችኛው መዋቅሮች የሚሰሩና በክልል ደረጃ የምናዘጋጃቸው ውድድሮች ይኖራሉ። ከታች ዞኖች የራሳቸውን አዘጋጅተው ወደ ክልል አቀፍ ይመጣሉ። ክልል አቀፍ ደግሞ እኛ ክልላዊ ውድድሮችን አድርገን ወደ ሀገር አቀፍ ውድድሮች የምንሳተፍባቸው መድረኮች ናቸው። ከዚህ በተጨማሪ የታች ደግሞ በስልጠና የሚደገፉ ታዳጊዎች አሉ። የማዘውተሪያ ስፍራዎችን የማልማት ስራዎች ዓላማ ይዞ የተንቀሳቀሰ ያለ ዘርፍ ነው። ከዚህ አንጻር ከውድድር አንጻር ባለፉት ታህሳስ ወር ውስጥ በዲላ ከተማ ያካሄድ ነው የታዳጊ ወጣቶች የስልጠና ሚዛንና ልየታ ውድድር እንደዚሁም የባህል ስፖርቶች እና ባህል ፌስቲቫል ፕሮግራም ነበርና በዛ ውድድር ላይም የተሳካ ውድድር ያደረግንበትና ክልላችንን ወክለው በሀገር አቀፉ ደረጃ ሊሳተፉ የሚችሉ ተወዳዳሪዎችን በብቃት የመለመልንበት ሁኔታ አለው። በታዳጊዎች ሀገር አቀፉ ላይም መሳተፍ ቻልንበት አዳማ ላይ ነበር የተካሄደው። የአዳማ ላይ እኛም ተሳትፎ ከታች የሚመጣ ተሳትፎ ሲያንስብን ክልላዊ ተሳትፎን በዛ ልክ
መለስተኛ ነበር እና በ7 ስፖርት አይነቶች ብቻ ነበር አዳማ መቅረብ የቻልነው። ግን ደግሞ በቀረብንባቸው በ7 ስፖርት አይነቶች አመርቂ ውጤትን ማስመዝገብ ችለናል። ካገኘናቸው ድሎች ወይ ስኬቶች ውስጥ በጣም ትልቁ ብለን እኛ የምንወስደው ስፖርተኞችን ለአካዳሚዎች እና ለክለቦች ከማስመልመል አንጻር የእኛን ክልል አንደኛ ደረጃ ላይ ከአዲስ አበባ ከተማ ጋር እኩል 26 ተጫዋቾችን ማስመልመል የቻልንበት ሁኔታ አለው። 15 ዓመት በታች ያሉ ወጣቶች ወደ 26 ልጆችን ለአካዳሚዎች ማስመረጥ ችለናል። ቅድም እንዳልኳቸው ይሄ ለእኛ በጣም ትልቅ ትርጉም ያለው ድል ነው። ሌሎች ከዚህ በላይ ተሳትፎ ብናደርግ ከዚህ በላይ ውጤት ማምጣት እንደምንችል በጣም ያሳየን ክልላችን የሀገሪቱን ትልቅ የስፖርቱን ድርሻ ትልቁን ድርሻ መሸከም የቻለ ክልል እንደሆነ ያሳየን ነው። ሌላው ከዚህ ያገኘነው ወደ 41 የተለያዩ ሜዳሊያዎችን ማግኘት ችለናል። የ15 ዓመት በታች የሴቶች ታዳጊ ቡድን የዋንጫ ተሸላሚ ነበር። በሴቶች የዋንጫ ማግኘት ችለናል። ዋንጫ ከማግኘትን በተጨማሪ የኮከብ በረኛ የኛ ክልል ተጫዋች ናት። ኮከብ ጎላጊም የኛ ክልል ተጫዋች ናትና እንደዚሁም ኮከብ ተጫዋችም ከኛ ነው የተመረጠውና ይሄ ድርብ ድል ያገኘንበት ሁኔታ አለው። በወንዶችም ቢሆን የተሻለ ደረጃ መሄድ ችለናል። ወደ ጥሎ ማለፍ ገብተን ለዋንጫ ለማለፍ ባደረግነው ፉክክር ነው ከደቡብ ምዕራብ ኢትዮጵያ ጋር በፔናልቲ ወይ ደግሞ በመለያ ምት ተለያይተን የተሸነፍንበትና በኋላ ላይ የደረጃ ጨዋታ ላይ ደግሞ ተመልሰን አሸንፈን 3ኛ ደረጃን የያዝንበት ደረጃ ነው ያለው። ስለዚህ በስፖርቱ በተለይ በኳሱ ያገኘነው ስኬት ይሄን ይመስላል። ሌላው ከዚህ አንድ የጠቅላይ ሚኒስትሩ ኢኒሼቲቭ ነበረ። የ300 ታዳጊ ወጣቶችን ከ15 በታች ያሉ 300 በተለይ በወንዶች እግር ኳስ ነው የሚላችሁ 300 እንደ ሀገር 300 ታዳጊዎች ይመልመሉ ተብለው ለእኛ ክልል የ33 ተጫዋች እንድንመለምል ነው ኮታ የተሰጠን። ካለን ፖቴንሻል አንጻር ካለን ህዝብ ብዛት አንጻር ፌደራል መንግስቱ ለሁሉም ክልሎች ምልመላ ሰጥቶ በዚህም በተሰጠን ኮታ አንጻር 3ኛ ደረጃ ያለነው 33 ኮታ ተሰጠንና በዚህ ባደረግነው ድል ላይ ባደረግነው የምልመላ መድረክ ላይ 33ቱንም ወጣቶች መልምለን ለሀገር አቀፉ ቋት ያስተላለፍንበት ሁኔታ አለው። በስፖርት ዘርፍ ዜጎች በአካል የዳበረ ዜጋ እንዲሆኑ ከማድረግ አንጻርም ከዚህ ከማስ ስፖርት ከአካል ብቃት እንቅስቃሴ ጋር የጀመርናቸው ስራዎች ነበሩ። ባለፈው ዓመትም እንደዚሁ ጀምረን የመንቀሳቀሶች ቢኖሩም ዘንድሮ ደግሞ በተለይ እንደ ንቅናቄ መድረክ ይዘን ታች ዞኖችንም በራሳቸው ደረጃ እንዲዘጋጁ በሁሉም ክልል ማዕከላትና በሁሉም የዞን ማዕከላትና በወረዳ ማዕከል እንቅስቃሴ እንዲደረግና ስፖርትን የሰው በተለይ የማህበረሰብ ስፖርት እንቅስቃሴን ባህሉ እንዲያደርግ ጤናውን እንጠብቅ ተጠናክሮ መቀጠል እንዳለበት የኛ ክትትልና ድጋፍ ስራዎች የሚቀጥሉ ይሆናሉ ማለት ነው። ሌላው የስፖርት ማዘውተሪያ ቦታዎች ከመገንባት ከማልማት ከመጠበቅ ህጋዊ ማዕቀፍ እንዲኖራቸው ከማድረግ አንጻር የምንሰራቸው ስራዎች አሉ። እያንዳንዱ ቀበሌ ቢያንስ አንድ የስፖርት ማዘውተሪያ ሜዳ ስታንዳርድ ነው የጠበቀ ሳይሆን ቢያንስ ይሄ ምንድነው የሚባለው የጥርጊያ ሜዳ ሊኖረው ይገባል የሚል አቋም ነው ያልዘና በስፖርት ማዘውተሪያ ላይ ክልሉ መንግስትም የሰጠው ራሱ ትልቅ ትኩረት አለው። በዚህ አግባብ በዞኑ በራሱ ተነሳሽነትና በሌሎች የባለድርሻ አካላትን በማስተባበር የክልሉ መንግስት ድጋፍ በማድረግ የተጀመረ አንድ ኢንተርናሽናል የስቴዲየም ግንባታ አሁን አፈጻጸሙ ወደ 20% አካባቢ ኦቨርኦል አጠቃላይ አፈጻጸሙ 20% አካባቢ የሆነ ይመስላል። የሲቪል ወርክ ወይ ደግሞ የግንባታ ፓርቱ ወደ ከ95% በላይ ነው የሆነበት ሁኔታ አለው። በተመሳሳይ በቅርቡ ወላይታ ሶዶ ከተማ አንድ ኢኒሼቲቭ ወስዶ የመሰረተ ድንጋይ የጣለበት ሁኔታ አለው። ይሄ ለክልላችን ለስፖርቱ ትልቅ ትርጉም አለው። ትልቅ የክልሉ መንግስት ትልቅ ትኩረት መስጠቱን የሚያሳይ ነው።